ዋው! የዛሬው በጣም የሚጣፍጥ ምግብ ነው። የተቀቀለ ክክ ምስርና ድንች፣ ቃሪያ፣ ሽንኩርትና ነጭ ሽንኩርት፣ አንድ የሾርባ ማንኪያ የፍርኖ ዱቄት፣ ቁንዶ በርበሬ፣ ሮዝሜሪና ትንሽ ጨው አድርጎ አንድ ላይ ሚክስ ከዛ እሱን በርበሬ ጨምሮ አንድ ላይ ማሸት። እናንተ ትንሽ ዘይት ጨምራችሁ ማሸት ትችላላችሁ። ከዛ በኋላ በመጥበሻ ላይ እንደዚህ አድርጌ ጋገርኳቸው። ከዛ አሁን ደግሞ ለማዘጋጀው ምግብ ዳቦ ቶስት አደረግኩኝ። በደንብ ቶስት ካደረግኩ በኋላ ሁለት የሾርባ ማንኪያ የለውዝ ቅቤ፣ ቁንዶ በርበሬ፣ ጨውና ትንሽዬ ስኳር አድርጌ ውሃ ትንሽ በመጨመር በደንብ ሚክስ በማድረግ ሶስ አዘጋጀው። የዚህ ሶስ ጥፍጥና እጅ ያስቆረጥማል። በመጨረሻም ቶስት ያደረኩት ዳቦ ላይ ሶሱን ቀባውና ቅድም ጋግሬ ያዘጋጀሁትን ከላይ ያደረኩኝ። አሁንም ሶሱን ከቀባው በኋላ ከላይ ሰላጣ፣ ቲማቲም እና ሽንኩርት አደረኩኝ። በዚህ አጋጣሚ ፎሎ ያላደረጋችኝ ፎሎ አድርጉኝ። አሁንም ከላይ ደብል እንደሆን ቅድም የጋገርኩትን አረኩና ሰላጣና ቲማቲም እንዲሁም ሽንኩርት ካደረኩ በኋላ ከላይ ዳቦ አደረኩና እንደዚህ በምታዩት መልኩ ቆንጆ ሆኖ የተዘጋጀ የጾም በርገር አዘጋጀው። ሁለት በርገር ነበር የሰራሁት። አንዱን ለዴሊቨሪ እንደዚህ ፓክ ካደረግኩ በኋላ ሼሪንግ ኢዝ ኬሪንግ በሚለው አቋማችን አንዱን አከፍያለሁ። ቻው ቻው።